እንግዲህ አንድ የፈለገው ነገር ሊኖር ይችላል ከዛች ልጅ የገባበት ማለት ነው። እና የኔ ወድ ባሌን ተቀምቼ ተቃጥዬ ነበር ላልሽው፣ አዎ ሴት ነሽ፣ እኛም ሴት ነን። ልትቃጠይ ልትናደጅ ትችያለሽ። ምክንያቱም ወንዶች የሚያደርጉት ነገር እንኳን ትሆነኛለህ አብረህ ትዘልቃለህ ላልነው ሰው ይቅርና ኖርማል ፍቅረኛ እንኳን አፍቅረ ነው ሌላ ሰው ሲያይብን እንዴት እንደሚያደርገን ስለምናቅ፣ አዎ እንረዳሻለን። ግን ደግሞ የልጆችሽ አባት ነው፣ አታሰቃዩ። አደራ አደራ። እኛንም ተመልካቾችሽንም ግራ አታጋቢን፣ እሱንም ግራ አታጋቢው ለማለት እወዳለሁኝ። ውድ ተመልካቾች እናንተስ ምን ተሰማችሁ? ሱማያ ያረገችው ነገር ትክክል ነው ወይ? እንግዲህ ከአዲስ አበባም ከጎንደርም ከሁሉም ከባህር ዳርም ትቼ ሀረር ገባሁ እያለች ነው። ሀረር ቤት እየፈላለኩ ነው፣ እዚሁ ልኖር ነው አለች። እንግዲህ ቀጣይ ደግሞ የት ትገኝ ይሆን? ከነዚህ ቦታ ሁሉ እንግዲህ ሂዳ ገብታለች። ከዚህ በኋላ የት ነው የምትሄደው? እኔ ምንም አልገባኝም። የምሬን ነው የምላችሁ፣ ምንም አልገባኝም። ነገ ደግሞ የት ቦታ እንደምናገኛት የት ቦታ ሆንሁ ብላ ቪዲዮ እንደምትሰራልን ምንም ማቀው ነገር የለም። አይጥና ድመት ነው የሆኑ እነዚህ ሰዎች። የቅድመ ካሁን ይገናኛሉ ስንል ካሁን ይገናኛሉ፣ ካሁን የሆነ ነገር ያደርጋሉ ስንል ነገሮች ሁሉ እየተበላሹ እየተራራቁ ነው የመጡትና በጸሎት በዱዓችሁ ይህን ትዳር እንዲተርፍልን ጸሎት አድርጉ። የምሬን ነው። ምቀኝነት ምንም አያደርግም። አዎ እኛ ቪዲዮ እንሰራለን፣ ሊታይልን ይችላል፣ ብዙ ነገር ሊሆን ይችላል። እነዚህ ሰዎች በተጣሉ ቁጥር እነሱም ፍምስናቸውን ሊቀጥሉበት ይችላሉ። ግን በመሃል ቤት ሁለቱ ሊጎዱ ይችላሉ። ወይ እሷ የሆነ ጉዳት ይደርስባታል፣ ወይ እሱ የሆነ ጉዳት ይደርስበትና ልጆች ያለ እናት አባት ይቀራሉ ማለት ነው። ስለዚህ ቤተሰብ ልጆች ራሱ ይህን ቪዲዮ ሲያዩት የኔ እናት አባቶች እንደዚህ ነበሩ ወይ እንደዚህ ነበሩ ብለው የሆነ ሞራላቸው እንዳይጎዳ ለሞራላቸው ስትሉ እንኳን ታረቁ። ችግር የለም ሱማያ ሁለተኛ። እናም ሱማያ በእስልምና ስለሚፈቀድ ምንም ችግር የለውም። ሁለተኛ ሚስት ቢኖረውም ምንም ችግር የለም። ታረቂ እንልሻለን። ውድ ተመልካቾቼ በአዲስ ቪዲዮ እስከ